እያስገረመ የሚገኘው የካርሎስ ባሌባ የዋጋው ክሽበት በጣም በአስገራሚ ሁኔታ ላይ ማንቸስተር ዩናይትዶች የመሃል ሜዳ በኩል በሚያድኑበት ሳለ ካርሎስ ባሌባን የካሜራዊ አስደናቂ ብራይተን ሆቭ አልቢዮን የመሃል ሜዳ ሞተርን በሚፈልጉበት ሳለ ኳሌ እንደምትመለከቱት 100 ሚሊዮን ፓውንድ ነበረ መጥራት የቻሉት ብራይተን ሆቭ አልቢዮኖች ከ100 እስከ 80 እንፈልጋለን አለበለዚያ ይህን ተጫዋች አንለቅም ብለው ለማንቸስተር ዩናይትዶች ሲያሳውቁ ነበረ። ቆይታዎች እንኳን አመት እንኳን ሳይቆይ ኳሌ እንደምትመለከቱት ኒውካስል ዩናይትዶች የዚህ ተጫዋች ዝውውር ላይ አሁን ኦፊሻሊ እንደገቡና የዚህ ተጫዋች ኢንተረስት እንዳላቸው እየተዘገበ ይገኛል። ይህን ተከትሎ ብራይተን ሆቭ አልቢዮኖች 47 ሚሊዮን ፓውንድ የሚያቀርቡ ከሆነ ሊለቁት ፍቃደኛ እንደሆኑ እየተዘገበ የሚገኘው ይህን ተመልክተው ማንቸስተር ዩናይትዶች ሊገቡ ይችላሉ የሚለው መረጃ እየወጣ ይገኛል። ነገር ግን የካርሎስ ባሌባን ፐርፎርማንስ ወርዶ ነው። ነገር ግን ተጫዋቹ ከፍተኛ የሆነ ጉዳት ያጠቋል። ይህንን ተከትሎ ከ100 ወደ 47 ሚሊዮን ፓውንድ አመት ባልሞላው ውስጥ መውረድ ችሏል። ብራይተን ሆቭ አልቢዮኖች ይህን ተከትለው በባለፉ ጊዜያት ላይ የነሱን ስፖርቲንግ ዳይሬክተር ማባረራቸው ይታወሳል በካርሎስ ባሌባ አማካኝነት። ይህንን ተጫዋች ዋጋ እንዴት ተመለከታላችሁ እናንተ? በሀሳብ መስጫ ሳጥን ላይ አካፍሉኝ።